ውድ ተማሪዎች እንኳን ወደ ሄኖኒ ስኩል የተማሪ መተግበሪያ በደህና መጣችሁ። በዚህ መተግበሪያ በማንኛው ሰዓትና ቦታ በመሆን ዕውቀታቸው ማሳደግ ለማስቻል ታሳቢ ተደርጎ የተዘጋጀ ነገሮች አንድ ላይ አጠቃሎ የያዘ ነው። ከነሱ መሃል ለርን በሚለው ውስጥ ኮርስስ የሚለውን በመምረጥ በአስተማሪዎቹ የተዘጋጁ ወይም በትምህርታቸው ላይ የሚጠቅማቸው ትምህርቶችን በምዕራፍ ከፋፍሎ ምዕራፎቹም በየለሰኑ ከፋፍሎ በጨዋታ መልኩ ሳይደብራቸው በየምዕራፍ ላይ ያሉትን ዋነኛ ነገሮች በማንኛው ሰዓትና ቦታ በመተግበሪያ ውስጥ በመሆን በቀላሉ እንዲማሩ በማድረግ ምን እየተማሩ እንዳለ ምን ያክል እንደጨረሱ ለወላጆቻችሁን ለማሳወቅ የሚረዳ ነው። አሳይመንት የሚለው ላይ በአስተማሪዎቻችሁ የትምህርቱ ላይ ያላችሁ ብቃት ለመመዘን ያዘጋጁትን መልመጃዎችን በማግኘት የተሰጣቸውን ቀን ሳይደርስ መመሪያውን በደንብ በማንበብ መልመጃውን በመስራት ወደ አስተማሪውን በመላክ ውጤት የገባላቸውን መልመጃዎችን በመክፈት ውጤታቸው እንዲያዩ ያስችላቸዋል። ኤክስፕሎር በሚለው ውስጥ ከአስተማሪዎቹ በተጨማሪ በተለያዩ እውቅና የተሰጣቸውን አስተማሪዎችና ድርጅቶች ተዘጋጅተው የቀረቡ ትምህርቶችን በማግኘት የሚፈልጉትን በመምረጥ ክፍያ ካለው ክፍያውን በመክፈል በነፃ ከሆነ ደግሞ ትምህርቱን በመክፈት በተለያዩ ዘርፎች ላይ ዕውቀታቸውን በማንኛው ሰዓትና ቦታ ስልካቸው ብቻ በመጠቀም ማሳደግ የሚያስችላቸው ነው። ከስር ከተዘረዘሩት ላይ ላይብረሪ የሚለውን በመምረጥም በመተግበሪያ ላይ በመሆን የሚፈልጉትን መጽሐፍ በፈለጉት ጊዜና ቦታ በስልካቸው ለማንበብ ወይም ከየትምህርት ቤቱ ቤተ መጻሕፍት መጽሐፍ ለመዋስ ወደ አስተዳዳሪው ወይም የቤተ መጻሕፍቱ ኃላፊ ላይ ጥያቄ ወይም ፍቃድ ለመጠየቅ የሚያስችላችሁ ነው። ላይብረሪ ውስጥ ካሉት በስልካቸው ከመተግበሪያው ሳይወጡ እዛ ውስጥ ከተዘረዘሩት መጽሐፍቶች ለማንበብ ከፈለጉ ዲጂታል ላይብረሪን በመምረጥ የሚፈልጉትን መጽሐፍ ሰርች ላይ በመፈለግ ማንበብ ይችላሉ። ማንበብ የሚፈልጓቸውን ሌሎች መጽሐፍቶችን ሰብስበው በማስቀመጥ በቀላሉ ፊት ለፊት ለማግኘት ከፈለጉም አድ ቱ ማይ ላይብረሪ በማለት ማይ ላይብረሪ ስር ማግኘት ይችላሉ። መጽሐፍ ከቤተ መጻሕፍት ለመዋስ ፍቃድ ለመጠየቅ ከፈለጉ ደግሞ ኢሹ ቡክ የሚለውን በመጫን የሚፈልጉትን መጽሐፍ ሰርች በሚለው ላይ በመፈለግ ካገኙት በኋላ የመጽሐፉ ሁኔታ በማየት መጽሐፉ ካለ ለመዋስ ቤተ መጻሕፍቱን መሄድ ሳያስፈልጋችሁ ፍቃድ መጠየቅ ያስችላችኋል። በተጨማሪም ሆም ውስጥ ሆነው ወደሚፈልጓቸው ገጾች በአንድ ክሊክ በመጫን መድረስ ከፈለጉ ኩዊክ አክሽን ዝርዝር ከተዘረዘሩት ላይ በመጫን ወደ ገጹ በቀላል መግባት ይችላሉ። በትምህርት ቤታችሁ ለእናንተ ተብሎ የሚዘጋጁ ማንኛው በዓላት እንደ የወላጆች ቀን የተለያዩ ለእናንተ ለተማሪዎች የሚሆኑ በዓላቶችን ለመቼ ቀን እንደተደረጉና ሰዓቱን ለማወቅ በተጨማሪም በካላንደር ላይ በዓላት ተብሎ የተመዘገቡ ቀናቶችን ለማወቅና ለመከታተል ኢቨንት የሚለው ስር ተዘርዝሮ ሊያገኟቸው ይችላሉ። የክላስ ፕሮግራማቸውን ለማየት ደግሞ ኔክስት ክላስ የሚለው ስር ማየት ይችላሉ። የሳምንቱን ሙሉ ስኬጁላቸው ለማየት ደግሞ ቪው ኦል የሚለውን በመጫን በቀላሉ ማየት ይችላሉ። እነዚህና ሌሎችን ያካተተ ትምህርታቸው ላይ ለውጥ እንዲያመጡ የሚረዳ ዋነኛ መተግበሪያ ነው።